ኤርትራ ለመስጠት የተስማማችው ወደብ የኢትዮጵያ ቀይ ባህር አይቀሬ ሆኗል። ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ ወደብ ለመስጠት ተስማምተው እንደነበር ያውቃሉ። እውነታው ወዲያፎም መተንፈሻ ላጣችው ኢትዮጵያ የቀይ ባህር ማጮለቂያ ወደብ ለመስጠት ተስማምተው እንደነበር ይታወቃል። ይህች ወደብ ጢዎ ወደብ ትባላለችም። የምትገኘው በአሰብ አውራጃ ነው። የአሰብ አውራጃ ሁለት ወደብ ያለው ሲሆን አንደኛው ኢሳያስ ለኢትዮጵያ ሰጠዋለሁ ያሉት ጢኦ ወደብ ነው። ከምጽዋ 360 ኪሎ ሜትር ከአፋር ቡሬ ደግሞ 60 ኪሎ ሜትር ባነሰ ርቀት ላይ ትገኛለችም። ከሰሞኑ ጀነራል ተሾመ ገመቹና ጠቅላይ ሚኒስትር አብይ አህመድ በተከታታይ ቀናት በቅርቡ ቀይ ባህር እንገባለን ጠብቁን ብለዋል። ይህ የሁለቱ አካላት ንግግር ቀጣዩ ጦርነት ወደ ቀይ ባህር እንደሆነ ፍንጭ የሰጠ ነው። ጀነራል ተሾመ በቃለ መጠይቃቸው በተደጋጋሚ ቀይ ባህር ህልውና ነው የሚል ነገር አንስተዋል። ህልውና የሚባል ነገር ከተነሳ ደግሞ የሚከተለው ጦርነት ስለመሆኑ ነብይ መሆንን አይጠይቅም። ጠቅላዩም ከጉባናት ላይ ሆነው ከአማካሪያቸው ጋር ባደረጉት ውይይት ቀጣዩ ትኩረት ቀይ ባህር ነው በማለት ይህም ቀላል እንደሆነ አንስተዋል። የሁለቱን ከፍተኛ ባለስልጣናትን ንግግር መፈተሽ የዛሬ አጀንዳችን አይደለምና እሱን ወደ ጎን ገሸሽ አድርገን ኢሳያስ ለኢትዮጵያ ለመስጠት ስለተስማሙት ጢኦ ወደብ እስካሁን ያልተሰሙ አዳዲስ መረጃዎችን እናጋራቸዋለን። ፕሬዝዳንቱ ከተስማሙ በኋላ ቃላቸውን ለምን አጠፉ እንመለከተዋለን። ጥቂት ደቂቃዎችን አብራችሁን ቆዩም። ስለ ኢትዮጵያ ወደቦች ሲነሳ ስሟ ብዙ አይነገርም። ምናልባትም አሰብ ጉያ ስር የተሸጎጠች መሆኗ ስሟ እንዳይገን አድርጓት ይሆናል። ነገር ግን በደርግ ዘመነ መንግስት ሶስተኛዋ የሀገሪቱ ወደብ ከተማ የነበረች ሚጢጥዬ ነገር ግን የቀይ ባህር ማጮለቂያ ናትም። የምናወረው ከምጽዋ 360 ኪሎ ሜትር ከምትርቀውና አሰብ ኪስ ውስጥ ስላለችው ጢኦ ወደብ ነው። ጢኦ ከአሰብ 5 አውራጃዎች አንዷ የነበረችና በቀይ ባህር ላይ የምትገኝ ትንሽ ከተማ ናትም። በብዙ አቅጣጫ ከአሰብ ጋር የተያያዘ ህይወት ስላላት ስለ አሰብ አንስቶ ጢኦን መተው አይቻልም። በደርግ ዘመነ መንግስት ይህች ሚጢጥዬ የወደብ ከተማ እንደ ሶስተኛ ሀገሪቱ ወደብ ትታይ ስለነበር የወቅቱ የባህር ትራንስፖርት ባለስልጣን አካባቢውን ለማሳደግና ከተማዋንም ለማስፋፋት ወደቡን ለመገንባት ጥረት እንዳደረገ የታሪክ ሰነዶች ያመለክታሉ። የጀልባ መጠጊያው በተሻለ ሁኔታ ተሰርቶ መለስተኛ ጀልባዎች እንዲጠጉ አስችሏል። ከምጽዋ ወደብ 360 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በትግራይ በኩል ወደ አፋር በረሃ ለዳሎል በኩል 60 ኪሎ ሜትር ርቀት ላይ ትገኛለችም። በአሁኑ ሰዓት የኢትዮጵያ ጦር ከጢኦ ወደብ 60 ኪሎ ሜትር ርቀት ላይ እንደሚገኝ አስታውሰን የወደቧን ስምምነት ጉዳይ እናንሳም። ጊዜው 2009 ላይ ነው። የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትኩረታቸውን የአገሪቱ ኢኮኖሚ ላይ ባደረጉበት ጊዜ ነው። አቶ ኃይለማርያም ደሳለኝ የፖለቲካ ጉዳይን የመወሰን ስልጣናቸው በህወሓት አመራሮች የተገደበና የተነጠቀ ስለነበር በስልጣን ዘመናቸው ኢኮኖሚያቸው ላይ ያተኩረው መስራት እንደመረጡ ይነገራል። በዚህም የመለስ ሌጋሲ በማስቀጠል ረገድ በመጠኑ ተሳክቶላቸዋል። እንዲህ ሁኔታ ከፖለቲካ ጉዳዮች ይልቅ ኢኮኖሚው ላይ ያተኮሩ የውሃ ሳይንስ ሊቁ ኢትዮጵያ የወደብ ባለቤት እንድትሆንና ወደ ቀይ ባህር እንድትመጣ እንቅስቃሴ አድርገው ነበርም። ኃይለማርያምና በቻይና መንግስት እገዛ ባደረጉት እንቅስቃሴ አገሪቱ የወደብ ባለቤት እንድትሆን ከፕሬዝዳንት ኢሳያስ አፈወርቂ ጋር በጓዳ ከስምምነት ላይ ደርሰው ነበርም። ፕሬዝዳንት ኢሳያስ የጢኦ ወደብን ለኢትዮጵያ በመስጠት በምትኩ ኢህአዴግ ከሽንጠ ረጅሙ የሁመራ መሬት ለመረብ መላሽ ሰዎች የሁመራ መሬት ገምሶ ለመስጠት ተስማምተዋል። ይህ ስምምነት በሻዕቢያና ኢህአዴግ መሃል እንዲደረግ የቻይና መንግስት ትልቅ ሚና እንደተጫወተ የቤተ መንግስት ሰነዶች ይጠቁማሉ። ኃይለማርያም በስምምነቱ መሰረት ከስፍራው አንስቶ አዲስ አበባ ድረስ የሚዘልቅ የባቡር ሀዲድ ለመዘርጋትም ወጥነው ነበርም። ይሁንና ይህ ስምምነት በፊርማ ሳይጸናና ወደ ተግባራ ሳይገባ ከሽፏል። ምክንያቱም ደግሞ በወቅቱ በኢትዮጵያ በነበረው ህዝባዊ አመጽና የኢህአዴግ የውስጥ ሽኩቻ በምክንያትነት ይጠቀሳል። ኢህአዴግ ሙሉ ትኩረቱን የውስጥ አመጾችን ለማፈንና ስልጣኑን ለማዳን ራሱ ላይ ትኩረት በማድረጉ ያ ኢትዮጵያን ወደ ቀይ ባህር ሊመልስ የነበረው ስምምነት እንዲቋረጥ ሆኗል። ይህን የወቅቱን ሂደት በቅርበት የተከታተሉ ሰዎች እንደሚሉት ከሆነ ፕሬዝዳንት ኢሳያስ አፈወርቂ ስምምነቱ በቶሎ እንዲቋጭ ይፈልጉ ነበርም።
ለዚህ ሁለት ምክንያቶችም ይጠቀሳሉ። የመጀመሪያው ኢህአዴግ ከኢትዮ ኤርትራ ጦርነት በኋላ ሻዕቢያ ላይ በተከተለው ፖሊሲ ኤርትራ ፍጹም ተዳክማ ነበርም። የሻዕቢያው አለቃ ከዚህ ድካም አገራቸው ተፍገምግማ እንድትነሳ ኢህአዴግ የያዘውን ፖሊሲ እንዲያላላ ስምምነቱን እንደ ማባቢያ ወስደውት ነበርም። ከዚህ የተነሳ ወዲያፎም ስምምነቱ ቶሎ እንዲፈጸምና ተግባራዊ እንዲሆን ጥልቅ መሻት ነበራቸው። ሌላኛው የኢሳያስ ምክንያት ደግሞ የጢኦ ወደብን ከሰጠናቸው ከዚህ በኋላ ኢትዮጵያውያን በአሰብ ጉዳይ የህጋዊነት ጥያቄ አያነሱብንም የሚል የአሰብ ጥያቄ ከዚህ በኋላ በኢትዮጵያውያን እንዳይነሳ ለማድረግ ያለመ እንደሆነ ለጉዳዩ ቅርበት ያላቸው አካላት ይገልጻሉ። ይሁንና ግን በወቅቱ በነበረው የኢህአዴግ የውስጥ ሽኩቻ ሳቢያ ሳይሆን ቀርቷል። ከአፄ ንብለ ድንግል አንስቶ እስከ ጠቅላይ ሚኒስትር አብይ አህመድ ድረስ የቀይ ባህር ጉዳይ የኢትዮጵያ ገዢዎች ዋና ጉዳይ ሆኖ ዘልቋል። በኢህአዴግ ስውት ስሌት ከባህር ተገፍታ የብስ ላይ መውደቋ ደግሞ የአሁኑ መንግስት ጥያቄውን መመለስ የስልጣን ዘመን ዋና አጀንዳ ነው ብሏል። በጦርነት ቢሆን ወደ ቀይ ባህር እንመለሳለን የሚል ቆምጨጭ ያለ አቋም ይዟል። ካለፈው ሳምንት ወዲህ ደግሞ የአባይን ድል በቀይ ባህር እንደግመዋለን የሚል ነገር ተደጋግሞ እየተነሳ ነው። በርካታ የፖለቲካ ልሂቃን እንደሚስማሙበት የኢትዮጵያን የጂኦፖለቲካ ቁመና የሚወሰኑት የአባይ ውሃና የቀይ ባህር ውሃ ናቸው። የአባይ ግድብ መጠናቀቅ ብዙ ጥያቄዎች የሚነሱበት ቢሆንም የኢትዮጵያን ጂኦፖለቲካዊ ቁመና በማሳደግ አኳያ ግን ትልቅ ሚና እንዳለው ይነገራል። ወደ ቀይ ባህር ብትወጣ ደግሞ አገሪቱ የሚኖራት ቁመና ምን ያክል እንደሚፈረጥም ማሰብ ይቻላል። ይህንን በቅጡ የተረዱ የሚመስሉት የምኒልክ ቤተ መንግስት ወራሾች የሆኑት የአባገዳ ልጆች በቀጣይ ኢሬቻን የምናከብረው በቀይ ባህር ነው እስከ ማለት ደርሰዋል። ከሰሞኑ ደግሞ ጀነራል ተሾመ ገመቹ ቀይ ባህር ለኢትዮጵያ ለምን የህልውና ጥያቄ እንደሆነ ያስቀመጡበት ሁኔታ እጅግ ልብ ሳቢ ሆኗል። ጀነራሉ ከታሪክና ከደህንነት ስጋት አኳያ ጥያቄያችን የቅንጦት አይደለም በማለት ነው የገለጹትም። በአንጻሩ ጠቅላይ ሚኒስትር አብይ ቀይ ባህር ትናንት የኛ ነበር፣ ነገ የስህተት ታርሞ የኛ ይሆናል፣ ቀላልም ነው ብለዋል። ዓለም አቀፉ የግጭት አጥኚ ተቋም ወይም አይሲጂ ከ3 ወር በኋላ ባወጣው የጎርጎሮሳውያኑ 2026 ዓለም አቀፍ ደረጃ ከሚጠበቁ አውዳሚ ጦርነቶች ውስጥ የኢትዮጵያና ኤርትራ ወታደራዊ ውጥረት ወደ ውጊያ ያመራል ብሎ አስቀምጦታል። ከቅርብ ጊዜያት ወዲህ በሁለቱ ሀገራት የሀገር መሪዎች፣ ከፍተኛ ባለስልጣናትና የጦር ጀነራሎች በኩል የሚሰጡ መግለጫዎችና አስተያየቶች ሁሉ የጦርነቱን አይቀሬነት ፍንጭ እየሰጡ ነው። መሬት ላይ ባሉ መረጃዎች ኤርትራ በቡሬና ወደ ትግራይ የሚያልፉ ወሳኝ መተላለፊያዎች ላይ ብረት ለበስ ጦር ወደፊት አስጠግተዋል። በቅርቡ ከሳተላይት ተገኘ በተባለ ምስል ኤርትራ በቡሬ አቅጣጫ ግዙፍ የኮንክሪት ምሽጎችን ስትገነባ ነው የሰነበተችው። በኢትዮጵያ በኩል ወደ አፋር አቅጣጫ ወታደራዊ ዝግጅት እንዳሉ የጀርመን ድምፅ ወይም ዲደብሊው ከሳምንታት በፊት ባወጣው ዘገባ ላይ ጠቁሞ ነበርም። የኢትዮጵያ ጦር ከፍተኛ ዝግጅቱ በአየር ላይ እንደሆነ ከጠቅላይ ሚኒስትሩና ከአየር ኃይል አዛዥ የሚሰጡ ወታደራዊ ማብራሪያዎች ላይ ለማወቅ ተችሏል። ኤርትራ ምጽዋ ላይ ያለውን የድሮን ስቴሽን ለውጊያ ልትጠቀም እንደምትችል ይገመታል። ጠቅላይ ሚኒስትር አብይ አህመድ በመጽሐፍ ምርቃት ስነ ስርዓታቸው ላይ ቀይ ባህር የራሳችን ነው፣ ነገሮች በሰላማዊ መንገድ እንዲፈቱ ስንል ላለፉት ለ5 ዓመት ተለማምጠናል ባሉበት ንግግር ላይ አንድ ይፋ ያልወጣ 9 ሞት ያዘለ የጦርነት ደመና በሰሜኑ በኩል ማንዣበቡን አመላክተዋል። ጠቅላዩ ንግግራቸውን ሲቀጥሉ የግብፅን ስም ቃል በቃል ባያነሱም ግብጾች ሲዩዝ ካናልን የራሳቸው ለማድረግ ከ155 ዓመታት በፊት መስዋዕትነት መክፈላቸውን በመጥቀስ ያለፈው ትውልድ መክፈል ያለበትን ዋጋ ስለከፈለ አሁን ላይ በየዓመቱ ከ10 ሚሊዮን ዶላር በላይ ያገኙበታል በማለት የባህር በር ለማግኘት ከባድ መስዋዕትነት የሚጠይቅ ግጭት እንደሚኖር ያመላከተ ምሳሌን አንስተዋል። የኢትዮጵያ የቀይ ባህር ጥያቄ ጉዳይ ሐቅነቱ የሚያሻማ አይደለም። ኢትዮጵያ የቀይ ባህር ባለቤት በነበረችበት ጊዜ በቀይ ባህር ላይ ያላትን ቁጥጥር ዓለም አቀፍ ተቀባይነቷ የጎላ ነበርም። በኢትዮጵያ ጂኦፖለቲካል አቀማመጥ ምክንያትና ምስጋና ለነገስታቶች ታሪካዊ የባህር በር ባለቤትነቷን አስከብረው ቢያልፉም ይህ ትውልድ ግን የተረከበውን አደራ መጠበቅ አልቻለም በሚል ይወቀሳል። ዛሬ የኢትዮጵያ ሕዝብ ከ100 ሚሊዮን በላይ ሲሆን ይህም በዓለም የባህር በር ከሌላቸው ሀገሮች አንደኛ እንድትሆን ያደርጋታል። በአፍሪካ ኢትዮጵያን ጨምሮ 15 ሀገሮች የባህር በር የሌላቸው ሲሆን ነገር ግን 14ቱ የአፍሪካ ሀገሮች የህዝብ ብዛታቸው ከ20 ሚሊዮን በታች ነው። ከዚህ አንጻር ካየነው የጥያቄው ተገቢነት ምንም የሚያሻማ ነገር የለውም።